ሁለተኛ ሪከርድ ካራክሽ ልክ ልክሽ ነው የምነግርሽ። አለ ቆይ ሌላ ይናት አዎ ግን አንቺ ኸይር ታውቂያለሽ እንዴ? ስለ ኸይር የምትናገሪ ነው? ቀላሉ ነገር እኮ ስለ ዱባይ እንትን እኮ ነው ሱቅ መናገር ያቃትሽ። ችግር የለውም እሺ ውዴ። እና ኸይር ማለት ኸይር የሚሰራ ሰው ኸይርን ነገር ሲያውቅ ነው። አንቺ አታውቂም ሲጀመር። ስለ ኸይር አታውሪ። በቃ አሁን ብዙ አታናግሪኝ። ታኝ ዝም ብለሽ እሺ። አሁን እቺ ማለት ስለ ዱባይ ሱቅ እንኳን መናገር አቃተሽ የምትለው እቃ ከየት እንደምታመጪ ጠይቃሽ አልነግርሽም። ምክንያቱም ሄደሽ ከዛ በስሜ ብትበደሪ እኔ ተያዥ አልሆንም ስላልሻት ነው። አይ ሶስት ነገር ወላሂ ሶስት ሪከርድ ስክሪን አድርጌ ልላክልሽ። ሶስቱንም አጥፍተዋለሁ። ስለዚህ እነዚህ ሁለት ሴቶች ናቸው ማለት ነው። አሁን እችኛዋ ደግመሽ ቮይስ በስልኬ ብታረጊ ልክልክልሽን ነው መነግርሽ ያለችዋና እችኛዋ አንቺ ኸይር ታውቂያለሽ እንዴ ስለ ኸይር የምታወሪው የዱባይ ሱቅ እንኳን መናገር ያቃተሽ ያለችሽ ሁለት ናቸው። እኔ መናገር አቅቶኝ አይደለም። ፎቶአቸው አለ ዋትስአፕ ፕሮፋይላቸው ላይ ቦልከውኛል። ብሎክ ነው የሚያደርጉኝ ወዲያው የሚፈልጉት አይደል? ፎቶ ነበራቸው ዋትስአፓቸው ፕሮፋይላቸው ላይ ፎቶ ነበራቸው ነበረ፣ ግን አሁን ጥቁር ነው ምንም የለውም። አሁን ሌላ ጊዜ ስክሪንሻት አድርገሽ ያዥና ፎቶአቸውን ለጥፌ እኔ ቪዲዮ ሰራለሁ። አንድ ሁለተኛ ነገር ደግሞ አንቺ የምታመጪበትን ቦታ ለምንድን ነው የምትናገሪ? ይሄ ግዴታሽ ነው መናገር አለብሽ። ለምን ነው የማመጣው ብዬ ብላችሁ ችግር የለውም። ግን እነሱ የሚፈልጉት እኔ ይዣቸው መልሽልኝ። ለምን ግዴታ ነው? ለምን አልናገርም? ግን ያው መስራት ከፈለጉ ኖ ረዋን አንቺ ካልበረታሽ፣ አንቺ ካልጠነከርሽ የማንም መጫወቻ ነው የምትሆኚው። አንቺ ወደሽ ከተነጠፍሽ ሁሉም መራያሽ ላይ ነው የሚዘማመተው። ወደሽ ከተደፋሽ ቢረቅጦሽ አይቅፋሽ። ወደሽ ነው እየተደፋሽላቸው ያለሽው። አንቺ ራስሽን ካላስከበርሽ ለአንቺ ያለው እንጀራ ይሻግታል እንጂ ማንም አይበላውም። እንደዚህ ስለተለቅለሰለሽ ስለተለማመጥሽ አይደለም የምትሸጪው። ቆፍጠን ብለሽ ሽጪ። እቃሽን ያለ ፕሮዳክትሽን ያለ ይግዛሽ፣ ያላለ አይግዛሽ። አላህ የከፈተውን ጉሮሮ እሱ ሳይዘጋ አያድርም። ላንቺ ያለው ርዝቅ ይመጣል። ላንቺ ተጽፏል። ይሻግታል እንጂ ማንም ሰው አይበላውም። ያንቺን ስለተለማመጥሽ አይደለም ገበያ እንደዚህ ስለተለቅለሰለስሽ አይደለም። ኖ መስመር ባውንደሪ ይኑርሽ። አንቺ ጋር የምትመጣው አንድ ሰው ልትገዛ እንጂ ከየት እንደምታመጪ ቃል ልትጠይቅ አይደለም። ይሄን የመንገድ ግዴታ የለብሽም። ይሄን የመንገድ ግዴታ የለብኝም። በያትና ገበያሽ ይቀንስ። አለቀ። ባመንሽበት ነገር ሽጠሽ አግኝ ገበያ ትመጣለች። ስለ እቃሽ አንቺ ግዴታሽ እንደ አንድ ነጋዴ ግዴታሽ ስለ እቃሽ ማስረዳት ነው። እባክሽ ረዋን ያኛው ክሬም ለምን እንደሚጠቅም አስረጅኝ ስልሽ ክሬሙን ታነሽና ከዚህ ተሰርቷል ይሄን ይጠቅማል ትኛለሽ። ከዛስ የሚያስፈልገኝ ከሆነ እገዛለሁ፣ የማያስፈልገኝ ከሆነ አመሰግናለሁ ብዬ እወርዳለሁ ከገዝትሽ ላይ አለቀ። አንቺ ቆፍጠን ኮስተር ካላልሽ የማንም መጫወቻ ነው የምትሆኚው። ዓለምን መቆጣጠር አይቻልም። መጥፎ ሰዎችን እዚህ ምድር ላይ መቆጣጠር አይቻልም። አንቺ ነሽ ለራስሽ መበርታት ያለብሽ። ሁሌ በሰደቡሽ ቁጥር በዛቱብሽ ቁጥር የምታለቅሽ ኦርደር አድርገው አይኖ ቀላል አይደለም። ችግርሽ ከባድ ነው። በጣም ብዙ ሰው አይኖ ከባድ ነው፣ ቀላል አይደለም። ግን አንቺ ጀግነሽ ነው ተጋፍጠሽ ይሄን ነገር ማለፍ የምትችይው። አንደኛ መስመርሽን መጠበቅ። አንቺ ነጋዴ፣ እነሱ ገዢ፣ አክብሪያቸው። በስነሳት ከስተመር ሰርቪስ፣ ጥሩ ከስተመር ሰርቪስ ትሪት አድርጊያቸው። ማሽቃበጥ ግን ጓደኛ መሆን አያስፈልግም። እሷ ከስተመር ናት፣ አንቺ ነጋዴ ነሽ፣ ጓደኛሽ አይደለች። ምንም አይነት ትርፍ ወሬ አታወሪም። ሲሪየስ ነው የምትሆኝ። ትርፍ ወሬ አያስፈልግም። በአንቺና በከስተመሮችሽ መካከል ሊሆን የሚገባው ኮንቨርሴሽን ስለ ፕሮዳክታችሁ ነው፣ ስለ እቃሽ ነው። የሚፈልጉትን የእቃ አይነት ይጠይቁሻል። የሚፈልጉትን የእቃ አይነት አስረድተሽ ትሸጪላቸዋለሽ። ሳይዝ መቀየር፣ ከለር መቀየር የፈለገ ትቀይሪለታለሽ። አለቀ። ኮስተርት ያለሽ አንቺ ፊት ካልሰጠሽው፣ አንቺ ዝቅ ካላልሽ ማንም ሰው አናትሽ ላይ አይወጣም እንዴ። ማንም ሰው እንዲያሸማቅቅሽ አትፍቀጂ። እንደ ማንኛውም ሰው ችግር ደረሰብሽ፣ ተረዳሽ። አንድ ጊዜ ሶሻል ሚዲያ ላይ ወጥተሽ እርዳታ ስለተደረገልሽ እድሜ ልኩን በዛ ጉዳይ ሊያሸማቅቅሽ የሚሞክርን ሰው ኢግኖር አርጊው። እያት እንትናን ማን ነበር ስሟ? በእናትሽ ኧረ ስሟን አስታውሱኝ። ሕፃኗ ልጅ የምታምረው ልጅ የወለደችው አንዴ ረዳን ብለው እድሜ ልካቸውን የሚሰድቧት ይኸው በርትታ ጠንክራ እያደገች ማስታወቂያ እየሰራች እየበረታች አታይም እንዴ? ተማሪ ከሷ
ዋንትያ ቴንኪ ዋንትያ ይጎትቷታል፣ ሊጥሏት ይጎትቷታል፣ ግን እሷ አትወድቅም፣ አትሰበርም። ያት ጀግንሽ በርትተሽ መረዳት ነውር አይደለም፣ መስረቅ ነው ነውር፣ ማጭበርበር ነው ነውር። አንቺ አላጭበረብርሽም፣ አንቺ አልሰረቅሽም። አንቺ እንደማንኛውም ሰው ችግር ገጠመሽ፣ ለዛ ችግር ህዝቡ ረዳሽ፣ ችግርሽ አለቀ። በተረፈ በህግ የሚሄደው በህግ ይሄዳል፣ ህግ እንደፈለገ ያርገው፣ አለቀ። አንቺ እዚህ ሶሻል ሚዲያ ላይ ያለሽው ልትሸጪ ነው፣ ትሸጫለሽ። በተረፈ ሌላ ወሬ ከማንም ሰው ጋር ትርፍ ወሬ እንዳታወሪ። አንቺ ካሰፈርሽው መስመር ማንም ሰው ማለፍ አይችልም። አንቺ ነሽ ራስሽ የምታስከብሪ። አንቺ ካልፈቀድሽላቸው ማንም ምንም ሊያደርግሽ አይችልም። ዝቅ ካላልሽላቸው አናትሽ ላይ አይወጡም። ይኸውልሽ የኛ ማህበረሰብ አብዛኛው፣ ሁሉም ሳይሆን አብዛኛው በስስ ጎንሽ ገብቶ አንቺን ማጥቃት ነው የሚፈልገው። በተለይ ደግሞ የተረዳ ሰው፣ እርዳታ የተደረገለት ሰው በርትቶ ጠንክሮ ሲያይ በእኛ በር እኮ እኛ ረድተንሽ እኮ ነው፣ እኛ እኮ ነን ችግርሽን ያሳለፍንልሽ ይላል። ይበል። አትስሚ እንዴ! ዘመኑ የጠንካሮች ነው። ስስ ከሆንሽ ማንም ይበላሻል። በቃ መልስ አለመስጠት፣ እንደሌሉ መቁጠር። አያምም? ያማል። እናቴ ትሙት ያማል። እኔ ጠንካራ ባሁን እስከዛሬ ከቲክቶክ ጠፍቼ ነበር። እኔንም ምሳሌ ማድረግ ትችያለሽ ረዋን። እኔ እንደሚወርድብኝ የስድብ ናዳ እኔ ጀግና ጠንካራ ባልሆን፣ ቆዳዬ ወፍራም የሚቋቋም ባይሆን እስካሁን ከቲክቶክ ጠፍቻለሁ ዲአክቲቬት አድርጌ። ይሄ የማደግ ምልክት ነው። እያደግሽ ነው። ጎታችሽ ወደ ታች የሚጎትትሽ ከበዛ አንቺ ወደ ላይ ከፍ እያልሽ ነው ማለት ነው። ከፍታ ወደ ከፍታ በወጣሽ ቁጥር ጎታቾችሽ እየበዙ ይመጣሉ ሊጥሉሽ የሚሞክሩ። አንቺ ግን ሲጎትቱሽ ሞር ግፊ ወደ ላይ፣ ጡንቻሽ እየጠነከረ ይመጣል። ለዛም ለዚህም ተጨንቀሽ ትችላለሽ። በቃ ስለበለጥሻቸው ነው። አንቺ ደስተኛ ስትሆኝ አይወዱም። ራስሽ እኮ አልሽ 2 ቀን ከሳቅኩኝ ሳምንት ያስለቅሱኛል አልሽ አይደል? በቃ ስትስቂ ሲያዩ ደማቸው ይፈላል። ምድረ ደስታ የሌለው ሁላ፣ ምድረ ደስታ የራቀው ሁላ ሰው ሲስቅ ሲያይ ያመዋል። የራሱን ደስታ እንደመፈለግ የሰውን ደስታ በማጥፋት እሱ ጋር ደስታ የሚመጣ፣ ያንቺን ደስታ ሲያጠፉት ወደ እነሱ ደስታ የሚመጣ ይመስላቸዋል። እንዲሳካላቸው እያረግሽ ነው። አሁን አንቺ ገብቶሻል? እንዲሳካላቸው እያረግሽ ነው። አንቺ ስታለቅሽላቸው ላይቭሽን ከፍተሽ እሳይ ሰራንላት፣ አይኛ አቅማችን እናያቸው፣ አስለቀስናት እንዲሉ እያረግሻቸው ነው። ሳይካትሪስት ያስፈልጋታል የምትሉ ትክክል። እኔ የስነ ልቦና ሐኪም አገናኛታለሁ ኦንላይን ላይ እሷ ባለችበት ኢትዮጵያ የሚኖር የስነ ልቦና ሐኪም ሴት አገናኛታለሁኝ። እሷ የምክር አገልግሎት ከዚህ በላይ ከኔ በላይም ደግሞ ትሰጣታለች። ባይዘዌ የራሳችን ሐኪም ራሳችን ነው። ራሳችንን መውደድ ነው ትልቁ ነገር ሊሆን የሚገባው። እዚህ ምድር ላይ ምንም ነገር ላይ ሰክሰስፉል እየሆናችሁ ስትመጡ መኖራችሁ ራሱ በህይወት የሚያቃጠላቸው ሰዎች አሉ። በህይወት መኖራችሁ መሳቃችሁ ራሱ ንጹህ ድሃ ሆናችሁ ምንም ሳይኖራችሁ ስለ ሳቃችሁ ብቻ የሚቃጠሉ ሰዎች አሉ። እነሱ መሳቅ ስላልቻሉ፣ እነሱ ደስተኛ መሆን ስላልቻሉ። ስለዚህ ለራሳችን ጠበቃ መሆን፣ ለራሳችን ልንቆምለት ይገባል። ረዋን ለራስሽ ልትቆም ይገባል። ልትበረች ይገባል። እንደዚህ ስብር የምትይ ከሆነ ማንም እየመጣ ነው የሚረቅጥሽ። የማንም መጮቻ ነው የምትሆኝ። ተይ በርቺ። ስስ ጎንሽን አታሳያቸው። ቢያምሽ ራሱ ማለት የተናገሩት ቃል ቢያምሽ ራሱ ጥስሽን አድርገሽ ለነሱ ለጠላቶችሽ ህመሙን ሳታሳያቸው ላይቭሽን ከዘጋሽ በኋላ ህመሙን ታስታምሚዋለሽ በራስሽ። ጠንክሪ፣ በርቺ። እድል አትስጫቸው። አንቺ ነሽ ለራስሽ መቆም ያለብሽ፣ ማንም አይደለም። እኔ ለምንድን ነው ላይቬን የከፈትኩት? በይ እቃ ልሸጥ። ስለዚህ ሌላ ወሬ አያስፈልግም። እቃሽን ትሸጫለሽ። ይኸውልሽ በጣም ጓደኛ የምትያቸው የገዛ የራስሽ ሰዎችም ሊነሱብሽ ይችላሉ። ነገር እድገትሽን ሲያዩ ማንም ላይ አትጣበቂ። ገባሽ? ራስሽን ብቻ ችለሽ በሁለት እግርሽ ቁሚ። ሁሉም ሰው ይከዳል። ነገ አንዱ እየከዳ እያደግሽ ስትመጪ እድገትሽ እየጨመረ ሲመጣ ሌላም ሰው እየከዳሽ ይመጣል። አቡ አስከር ኢፍ ሺ ኢዝ ትሪቲንግ ከስተመር ዌል ኤንድ ኦልሶ አስከር ሄር ቮይስ ሺ ኦልሶ ኢዝ ሺ ኢንሶልቲንግ። ኦኬ አንቺ ከከስተመሮችሽ ጋር ተሰዳድበሽ ታውቂያለሽ? ከስተመሮችሽን በትህትና በደንብ ትሪት ታደርጊያለሽ? ኧረ እኔ እንኳን ስድብ አይደለም በስነ ስርዓት ነው ማስተናገዳቸው። ታስተናግድ በስነ ስርዓት ነው። አልሐምዱሊላህ እቃው ደርሷቸው ሁሉም ያመሰግኑኛል። ሁሉም
እቃው ሲደርሳቸው የሚመልሱብኝ ገና እቃውን ሳያዩት ነው። ገና እቃውን ሳያዩት ዲሊቨሪው ደርሻለሁ ሲላቸው ነው እነሱ ናቸው የሚቦልኩኝና እንትን የሚያከስሉኝ። ኦኬ እስቲ አንድ ሁለት ቮይስ ታሰሚናለሽ እንዴት ከከስተመሮች ጋር በዋትሳፕ እንደምታወሪ? ለምሳሌ ከአንድ ከስተመር ጋር ቁጥሩን ከተቀበልሽ በኋላ በዋትሳፕ መጀመሪያ የላክሽላት ቮይስ ምን ያህል ትትና አለው የሚለውን ለማየት። ብዙ ነው ያለው የመጣልኝን ላሰማሽ። አንድ ማንኛውም ጀስት ለህዝቡ ለማሳየት ያህል ለምን ያህል አንቺ ከከስተመሮች ጋር ትህትና እንዳለሽ፣ ለምን ነገ ደግሞ እሷ ትሪት አታረገንም ትሰድበናለች ታመናጭቀናለች ብለው እንዳይወጡ ማለት ነው። እዚህ ጋር አሁን እንትን አሁን ትላንትና ነው ደርሷት ነው ከብሉ ማጂክ ቀልጦ ደርሷት ቀልጦ እንደታሰሚ ዋትስአፕ ወደዛ አድርገሽ ድምፁን ብቻ ነው የምታሰሚ። እሺ ብሉ ማጂክ ደርሷት ቀልጦ ደረሳት ምን ሆነ? ሙቀት አይደለ መኪና ላይ ቀለጠና ደረሳት። ከዛ ኦኬ እሺ በቃ ችግር የለም። ግን ሻርቡ እንዴት እንደማጥቦ ንገሪኝ። ሻርቡን ላበላሽተው ወላሂ እንዳለ ሻርቡ ኦይል ቦይል ነው። ንገሪኝ እንዴት እንደማጥቦ እንዳለ ሻርፑ ነው የሚተደፋው። ወላሂ የሌለ ማለት ነው። ችግር የለውም አብሽሪ በቃ። ሰላም አለይኩም ውዴ፣ ሰላም ነው? እንዴት ነሽ? ትላንት እኮ ላይቭ ላይ ሁኚ ቶሎ አልመለስኩልሽም። በጣም ይቅርታ እና በጣም ይቅርታ ማርዬ። እሺ ምናልባት ያው ሙቀቱ አሁን እንኳን ኦይል አይደለም ቅባት ሰው ያቀልጣል እና ኔክስት ላይ ግን አስተካክሎ ብያቸዋለሁ። ኤሲ ያለበት ቦታ አስቀምጡ፣ እንደዚህ አይነት ነገር እንዳይፈጠር ብያቸዋለሁ። በጣም ይቅርታ አፉ በይኝ ማርዬ። የዱባይ ሙቀት ታውቂዋለሽ። እክስሻለሁ፣ በሚቀጥለው እክስሻለሁ ማርዬ። እሺ አፉ በይኝ ማርዬ። ይህ ትላንትና ነው ትላንትና እንትን